እኔ ድንቡሽ አለች ወደድኩ ልበል ከዛ በኋላ አረ ግርምሽያ አትኪንስ የሚባል ዳይት መጥቷል ብላ አትኪንስ ገባችና ጥልግ አለችብኝ እኔ አሁን ያንን አልፈለኩም ግን በአጠቃላይ ትዳር ልጅ የሚለው ኤሪያ ላይ ምንድነው ያለ የህይወት ፍልስፍና ትዳር maybe good may not be good ትዳሩን የሚለውን ቃል ተውና companionship ሰው ልጅ companionship ያስፈልገዋል እሱ አንድ ነገር ነው ትዳር ደግሞ ሌላ ነገር ነው ትዳር ለዚህ ነው ትዳሩን ለጊዜው ላስቀምጠው ያልኩት ምክንያቱም ትዳር contractual ነው ውል አለበት covenant አለበት ውል በቸርችን በኩል ሊመጣ ይችላል በማዘጋጃ በኩል ሊመጣ ይችላል ግን ውል ነው ስታገባ for better or worse ምናምን ተብለ የምትያያዘው ስለዚህ ቃል ኪዳን ነው ሞር ውል የሚሆነው ቃል ኪዳን ነው የሚፈራውን ብዙ ጊዜ ነው አሜሪካ ሀገር ውል ነው አርጋውታል ግን መቼ ዲቮርስ ስታረግ ውል መሆኑ ይገባሃል አርጋውት ግን ያ አልሰራም በጣም እንትን ነው ለምን supposed to be ቃል ኪዳን ነው መሆን ያለበት የሰው ልጅ ነው መሆን ያለበት ሚሰራ የሚመስል ወይ ቃል ኪዳን ወይ pre-arranged የሆነ marriageዎችም they tend to work ፈርተህም ሊሆን ይችላል ሶሳይቲውን አይ ብዙ ጊዜ ተስፈርቶ ነው ይባላል ግን ለምሳሌ pre-arranged የምንለው የቤተሰብ የሚያደርገው ቤተሰባቸውን ሰርተው ለቤተሰብ ተጠናንቶ አንተ ብለው ከዛም ደግሞ እስክትቋቋም ሰፖርት አድርገው እንደሚባለው ጥበብ የጎደለው ነገር አይደለም በአጠቃላይ ምስራቃውያን ኤዥያ በሱ ነው የሚሄዱት ምዕራባውያን ደግሞ ልጆቹ ራሳቸው ይጨርሱ ነው ግን አሁን ጥናቶች እኮ ሲያሳዩ አንዳንዴ ያኛው እንደሚታሰበው የሞኝ ስራ አይደለም ፍቅር ለዳው ነው የሚባለውን ሰምተዋል እሱም አለ ደግሞ ምንድነው እኔ አልወዳትም እኮ ሲል የአንድ ኢንዲያን አባት ልጅ ግድ የለም አግባና ከዛ ተወዳታለህ የሚለው አለ ወዶ ማግባትና አግብቶ መውደድ የሚል ፍልስፍና አለ እኔ ለምን መሰለ ከኮምፓኒየንሺፕ የጀመርኩት እሺ በጣም ቤሲክ የሆነ ኒዱ ኮምፓኒየንሺፕ ጋር ይመስለኛል ላይክ ሰው የህብረተሰባዊ እንስሳ ነው የሚባለው man is a social animal ከሆነ ግሩፕ መፈለግ አይቀርም ከግሩፕም ደግሞ ኮምፓኒየንሺፕ መፈለግ አይቀርም ቢጤ የሚባለው ከኮምፓኒየንሺፑ በኋላ ፋሚሊ ዩኒት the smallest unit እንግዲህ ጎረቤት የሚለው የሰፋ እየመጣ ሲሄድ ነው ጎሳ ምናምን ትራይብ ግን the smallest unit ፋሚሊ ሲሆን እንግዲህ ከጦጣ ዝርያዎችም የሚለየን ያንን ኮሂሲቭ ግሩፕ እንፈልጋለን አባት እናት ልጆች የሚለውን ምናልባት አክስት ምናምን በጥሩ ጊዜ ትንሽ ተሰባስበህ ትኖራለህ ምንም በጥሩ ሁኔታ እንድታድግሳ ከበሽታውም ከርዛቱም ምናምን ይለያል ስለዚህ ለጊዜው ኮምፓኒየንሺፑ በጣም አስፈላጊ ነው የሚለው እምነቱ ላይ አለብኝ ያ ኮምፓኒየንሺፕ የሰመረ እንዲሆን የአብርሃም የሳራ እንዲሆን ምንድነው የሚያስፈልገው ላይ እሱን ለፍልስፍዮቹ ትቼ ትዳር የሚሏሉ ትዳር ማይሏሉ ትዳር ሂስቶሪካሊ ይሄ እንትኑ ስለሆነ ነው እንግዲህ በላባችሁ ጥራችሁ ግራችሁ ተብሎ ከጋርደን ኦፍ ኢደን ከተባረረን በኋላ እንዴ ይሄ ጥረት ግረትክ በጣም ለካ ያለፋል ስትል ኦኬ ሁለቶኝ ልወጣው እንጂ ትላለህ 10 ሞኝ ልወጣው ትላለህ 10 ልጅ ትወልድ ትችላለህ ግን ልጅን ደግሞ ለጥሩ ሰው ላጋባ ስትል ጥሩ እንካይንድ አይደለም በተለይ in the royal family ኖ ስሙ ማን ነው የትኛው ርስት ነው ያለው ነው እንግሊዝ አልከኛ ሀገር ምናምን ዳው አፈቀርኩት ብለው ያገባል ላይ ያሉት እንትንም የላቸው ልዑል እንትናንትን ተብሎልሻል ትባላለች በቃ ሞደው ሰው ስጠኝ ብላ ጸልያ ትገባለች ወደደችው ላኪ ከሆነች it didn't work I mean it worked ይሄ የብሪቲሽ ሮያል ፋሚሊ ምናምን all of them are Germans አይደለ እንትናቸው ጄኔሪክሊ እኮ አውሮፓን ያዙት ተከፋፍለው አሁን the Duchess of ምናምን ይባላሉ እንጂ ስለዚህ ለተወሰነ ጊዜ ሰርቷል ርስታቸውን አስውጣዋል አውሮፓን ይዘዋል ኤሙሱ ከነበረ ነው ማለት የአብርሃም የሳራ አይነቱ አይደለም የሰመረ ጋብቻ ነው ልትለው ይችላል በትዳር ቃል ኪዳን ያልከውም አለ ቃል ኪዳን ቃልህን ስለሆነ የምትሰጠውም አንተም እንግዲህ ቃልህ ጥሩ ከሆነ ማለት ነው አንዳንዱ ቃል እንትን ላይል ይችላል እሱ በሱ የሚያያዙትም ጥሩ ጋብቻ እንትን ሊል ይችላል and then ከሱ ደግሞ ያልፍና አሁን በቃል ኪዳንስ ታያስክ ቃል ኪዳን ከፓሽን ውጭ መሄድ ያስፈልጋል ከኬሚስትሪ ውጭ
ፓሽን ተያይዘ ኬሚስትሪው ቢሞት ቃሌ ስላለ ግን ብለህ ልትቀር ነው። ቃልህ ነው ያለው ግን ፊዚካሊ የከንትን ኮምፓኒየንን መንካት የማትፈልግበት ደረጃ ጋር ልትደርስ ትችላለህ። የሰው ልጅ ይለወጣል አይደለ? እኔ ድንቡሽ አለች ወደድኩ ልበል። ከዛ በኋላ ኧረ ግርምሽያ አትኪንስ የሚባል ዳየት መጥቷል ብላ አትኪንስ ገባችና ጥውልግ አለችብኝ። እኔ አሁን ያንን አልፈለኩም። በግድ ማምጣት አለብኝ ወይ? አሁን ግን ቃል ኪዳን ካለ already you've gone past this passion. It's more about the person ምናምን የሚለው እኔ የቱ ጋር ነኝ? እኔ ገና ታች ጋር ነኝ።